ላቦራቶሪ ሲሰራ ውጤቱ ደህና ላይ ነው ያለውና ግን ደግሞ በዛ ይቀጥላል ማለት አይደለም። ልጅ እስከምትወልድ ድረስ የሆነ ነገር ሊፈጠር ይችላል። ግፊት በጣም መጥፎ ነው። እሺ ልጅ እስካልወጣ ድረስ ብዙ ነገር ይከሰታልና አንቺም ጥንቃቄ ማድረግ ያለብሽ። ከአቅማችን በላይ ለሆነ ደግሞ ለፈጣሪ አሳልፈን እንሰጣለን። ስለዚህ አንቺ ምንም መጨናነቅ የለብሽም ሰላም፣ ፈታ ማለት ነው ያለብሽ። የፈለገ ነገር ልትሰሚ ትችያለሽ፣ ግን በቃ የሚመጣው ነገር በጸጋ ተቀብለን አየሽ። እስከዛሬ ያለሽ አይደለ ማኖርም የሚገርም ፈጣሪ ነው። ግን ደግሞ ይሄድ ነው ሰላም፣ ግን አንድ ነው። ግን ሰላም ቤተሰብ ይሄ ነገር ሁለት እንዳይሆን ወንድም ያው ያላችሁ ነገር እያደረኩ ነበረ። እየወሰድኩ ነበረ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰብ ደህና ናችሁ ወይ? እኛ አለን ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ከእኔና ከሶላ ጋር ተመልሰን ወደ እናንተ መጥተናል፣ ከች ብለናል። እስኪ ልቀጥል፣ ሰላም ትላለህ? እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ከስንት ጊዜ መጥፋት በኋላ ዛሬ ወደ እናንተ መጥተናል። ዛሬ የመጣንበት ምክንያት ደግሞ ያው እንግዲህ እኔ አልተስማማሁም ነበር። ሰላምዬ ቀጠሮ አለብኝ ሆስፒታል እንሂድ እያለች ስጨቀጭቀኝ ጊዜ ያው ወደ ሆስፒታል እየሄድን ነው። ሆስፒታል አካባቢ ነው ያለ ነው። ይህን ቪዲዮ ወደ እናንተ የምንቀርጸው ሰሞኑን ጠፋ ብለናል። አጋጣሚ አልነበርንም። በጣም ብዙ ቤተሰቦቻችን በውስጥ መስመር እየጠየቃችሁን ነበረ። ሰላምዬ ደህና ነች ወይ እያላችሁ ነበረ። ይኸው እድሜ ለኔ እንግዲህ ፈጣሪ ይመስገን። እንግዲህ የእናንተ ዱዓም ጸሎትም አግዞን ሰላምዬ እዚህ እንደዚህ እንድትቆም በቅታለች። እግዚአብሔር ይመስገን። እኛ በጣም ደስ ብሎናል። ሰላምዬ እኔ በተለይ በጣም ደስተኛ ነኝ በዚህ ሰዓት እና እንግዲህ ጥሩ ወሬ ይኖራል ብዬ አስባለሁ። ሆስፒታል ደግሞ ከስንት ጊዜ በኋላ ያው አላቋረጥሽም ነበረ። ሰሞኑ እንግዲህ አልመጣንም ነበረ ሆስፒታል። እንግዲህ ያለው ነገር እንዴት ነው ሰላምዬ? አሁን እግዚአብሔር ይመስገን ደህና ነኝ። የውድ ፋሚሊዎቼ ጸሎቱም አግዞኝ ሁሉም በየእምነታቸው እየጸለዩልኝ እንደነበረ ቴክስትም እያደረጉልኝ ነበረ፣ በውስጥ መስመር እየጻፉ ነበረ እና በጣም ተጨንቋልነት ለመናገር በጣም አመሰግናለሁ። በጣም ብዙ የምትወድኝ ቤተሰብ እንዳላችሁ አውቄበታለሁ። በጣም አመሰግናለሁ። በጣም 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 እና ያው ሰሞኑ ብዙ እንትኖች እያነበብኩ ነበር። አይተህ ከሆነ ሶልዬ ብዙ ሰዎች ተጨንቀው ስለነበረ ኮሜንት እያነበብኩ ነበርና ስውራ ማርያም ሄጄ ስውራ ማርያም ጸበል ጠጪ በቃ ተጠመቂ ምናምን እያሉኝ ነበር። እዛ እንኳን መሄድ አልቻልኩም እውነት ለመናገር ካለሁበት ሁኔታ መንገድም ትንሽ ራቅ ስለሚል፣ ግን ያው ጸበሉን መጥቶልኝ ምናምን ተጠጥቻለሁ እግዚአብሔር ይመስገን። እዚህም ሰፈራችን ያለ ቤተክርስቲያንም እየተጠመቅኩ ነበረ። ያለውን ነገር ሁሉ እየሞከርኩ ነው ከፈጣሪ ጋር እግዚአብሔር ይመስገን። ቢያንስ አሁን እሻላለሁ ከነበረው፣ አሁን ደህና ነኝ። ትንሽ እየቀነሰልኝ መስሎ ይሰማኛል። ያው ዶክተሮችም ያዘዙልኝ መድኃኒትም እየተጠቀምኩ እየወሰድኩ ነው። በሱም ደህና ነኝ እግዚአብሔር ይመስገን። ብቻ የእናንተ ጸሎት በጣም አግዞኛል፣ ረድቶኛል ብዬ አስባለሁ። በጣም አመሰግናለሁ እና እስኪ ዛሬ ደስ ብሎኛል። ዛሬ ደግሞ ዶክተር ደውሎልኝ ስለነበረ ቀጠሮሽ ቀን ነው ዛሬና ነይ ስላለኝ እኔና ሶላን እስኪ እየሄድን ነው ማለት ያለውን ነገር ጥሩ ዜና እንደሚሆን ተስፋ አደርጋለሁ። እግዚአብሔር አግዞኝ ቢያንስ በሰላም እንድወልድ ያለውን ነገር ባለፈው ያያችሁትን ነገር ደሜን ዝቅ ብሎ ይሆናል ብዬ ተስፋ አደርጋለሁ። የሰው ልጅ መቼም የሚኖረው በተስፋ ነው። ተስፋ ከሌለን ያው ሟች ነን። በቃ ቆርጠን አላቅም ማለት በተስፋ መቁረጥ ብቻ በጣም ከባድ ነው። እኔ ደርሶብኝ ስላየሁት እስኪ ተስፋ ይኖረኛል ብዬ አስባለሁ። አሁንም ሁላችሁ በጸሎታችሁ አስቡኝ፣ አሁንም አትርሱኝ። የእናንተ ጸሎት ነው ለዚህ ቀን ያደረሰኝ እንደዚህ ሆኜ እንዳወራ ያደረገኝና አይዞ ሰላም እንደዚህ መሆንማ የለም እንዴ! እንደዚህ መሆን የለም። በቃ ፈታ ማለት ነው ሰላም። አትጨናነቂ፣ ምንም ችግር የለም። ፈጣሪ አለ። እኔ እኮ እንደዚህ ደስተኛ መሆነው ያው አንቺም ያለው ፈተናዎች እንደዚህ ተቋቁመሽ ደስተኛ የምትመስዩ ተስፋ ስላለን ነው አይደል እንዴ? አሁን ዛሬ ደግሞ እንግዲህ ያለው ነገር እስከዛሬ መድኃኒቱ አላቆመችም። ቤተሰቦቻችን ጸበሉም ሁሉም በዛው በተቻለ አቅም እሷም ዶክተሮች ይሄን ተጠንቀቅላት ያሉኝ ነበር። እሱን እየተጠነቀቅኩኝ በተቻለኝ አቅም ሰላምዬ ደህና እንድትሆን እየጣርኩኝ ነው። በቃ ቀሪው ደግሞ የሚፈጽመው ፈጣሪ ነውና የኛ ድርሻ እንወጣለን። የፈጣሪ ደግሞ
ከአቅማችን በላይ ለሆነ ደግሞ ለፈጣሪ አሳልፈን እንሰጣለን። ስለዚህ አንቺ ምንም መጨናነቅ የለብሽም ሰላም፣ የፈታ ማለት ነው ያለብሽ። አሁንም ስንሄድ በቃ ጥሩ ነገር የፈለገ ነገር ልትሰሚ ትችያለሽ፣ ግን በቃ የሚመጣው ነገር በጸጋ ተቀብለን አየሽ፣ እስከዛሬ ያለሽ አይደለ የሚያኖርም የሚገድልም ፈጣሪ ነው። ግን ደግሞ ከፈጣሪ ጋር ደግሞ የኛ ጥንቃቄ ያስፈልጋልና ቅድመ ጥንቃቄ ደግሞ ያለው ነገር ገብተን እናያለን። ቤተሰቦቻችን በዚህ አጋጣሚ እንደናንተ ቅን ኢትዮጵያውያን ቤተሰቦቻችን በጣም ነው የምናመሰግነው። የእውነት እኔ አልጠበቅኩም በዚህ ሰዓት ስልሽ፣ በዚህ ዘመን የሰው ሀዘን የሚያሳዝነው የሰው ጭንቀት የሚያስጨንቀው በጣም ብዙ ደግ ቤተሰብ አሉንና በእውነት ፈጣሪ ምን ልበል፣ ቃላት የለኝም ለእናንተ። በእውነት በጣም ነው የምናመሰግነው። የእውነት ሰላምዬ፣ እኔ ጠንክሬ እንደዚህ እንድቆም ያደረጋችሁኝ የእናንተ ኮመንት ነው። ሁላችሁም ከውስጣችሁ ነው የገጠማችሁን ገጠመኝ፣ ይሄ ነገር እንደዚህ ገጥሞናል ግን እንደዚህ አልፈነዋል ብላችሁ እየጻፋችሁልን ነው። እውነት ለእናንተ የተደረገላችሁ ተአምር ለእኛም ይደረጋል። ተስፋ እናደርጋለን እናምናለንም እንደሚደረግልን። ሰላምዬ ግን በተቻለ አቅም ትንሽ ፈርታ ነበረ ጠዋት ከቤት ሳስወጣትና አይሆንም ምናምን ነገር እያለች ነበረ። ግን ግዴታ ቀጠሮ ከሆነ ድረስ መምጣት አለባት። ኦልሬዲ ፈርመን የወጣ ነው ከሆስፒታል ያለው ነገር ግን ደግሞ ሆስፒታሉ ዶክተሮቹ የሰላም ሁኔታ በጣም ስላሰጋቸውና ያለው ሁኔታዋ በጣም ስላሳዘነቻቸው በቃ ክትትሉ መቋረጥ እንደሌለበት አስጠንቅቀውናል። እግዚአብሔር ይመስገን። አሁን እነሱንም እያማከርን በጣም ቅንና በጣም ምን ልበል ቃላት የለኝም ለዶክተሮቹ ራሱ በጣም ምን ልበል በቃ ስልሽ በጣም ነው የእውነት ማመሰግነውና ቤተሰቦቻችን አሁን ደግሞ ጥሩ ነገር ይገጥመናል ብዬ አስባለሁ። ሰላምዬ እንደዚህ ፈገግ ብለሽ እንደገባሽ ፈገግ ብለሽ እንድትወጪ ነው የምፈልገውና ምንም ነገር ይፈጠር በቃ እናልፈዋለን። አይተሻል አይደል? አሁን ከብዶናል፣ አልከበደንም። የማን ገዛ ስላለ የፈጣሪ ገዛ ስላለ፣ ስለዚህ አትጨናነቂ፣ በቃ ደስተኛ እንድትሆኝ ነው የምፈልገው። እሺ እኔ ወደ አንተ ከጎኔ እስካለች ድረስ የሚገርማችሁ ነገር ቤተሰብ በጠዋት ተደብቃ ልትወጣ ስትል ይዤ ነው በቃ አይሆንም አብረን ነው መሄድ ያለብን ብዬ። ለምንድን ነው አብረሽ እንድመጣ ያልፈለግሽ? አይ በቃ ያለፈው ጭንቀት ይበቃል ብዬ ነው። ከዚህ በኋላ እኔ ቢያንስ ያለውን ነገር ብቻዬን ያው በጣም ስለኔ እየተጨነቃችሁ እያሳሰባችሁ ጉዳይ ስለሆነ ይሄ ነገር ግዴታ ወደ እናንተ ማሳወቅ ስላለብን ነው እና ስለጠፋ ነው በጣም ይቅርታ። እንግዲህ መቀጣትም ካለብን እንቀጣለን። እንዳልኳችሁ ያው ጸበሉን ምንም እያልኩ ስለነበረ ነው ወደ እናንተ አይመችም ለመቅረጽ የነበረው ያላደረስኩት፣ ይቅርታ። እና አሁን ገብተን ያለውን ነገር እስከ ዶክተሩን የሚለኝን ነገር እስከ አብረን እናያለን። እንግዲህ ውጤቱን እስከምናቅ ሁላችሁም በዚህ ሰዓት ከጎኔ ሆናችሁ ጸሎታችሁ እንድታበዙ ፈልጋለሁ። ቤተሰቦቻችን አሁን ሆስፒታል እንገባለን። ያለው ነገር ሰላም ለምን ትጨነቂያለሽ? ይጨንቃል በጣም እንደዚህ ነበር ግን አንዴ የፈጠረትን የፈጣሪ ለለካሽ
ነበር አይሰራ ነው ደህና ነው። አንዳንዴ የሆነ ስሜት ይሰማኛል። አሁን ያደረገኝ ነበር የሆነ ሰዓት ምሪ ይሻለኛል። ግን መድኃኒቱ ግን በጣም አግዞኛል። አዎ እየወሰድኩ ነው። ሁላችንም ነገር በሙሉ እያደረግኩ ነው። መልካም ዜና ሰማለሁ ብዬ ነው የመጣሁት። አሪፍ ነው እንቅስቃሴ፣ የልጅሽን እንቅስቃሴም በጣም አሪፍ ነው። እሺ አልትራሳውንድ ታይተሽ የለ? አዎ አይቻለሁ። ልጅሽም አሪፍ ላይ ነው ያለው። ተስፋ እናደርጋለን እሺ አሪፍ እንዲሆን ሁሉም ነገር። አመሰግናለሁ በጣም እውነት በጣም ደስ ያለኝ። ችግር የለውም ማለት ግዴታችን ነው። እሺ ምን ተስፋ አለኝ ማለት ነው። በሰላም መገላገል ይችላል። እንግዲህ እንደ እግዚአብሔር ፍቃድ መድኃኒት በደንብ ከወሰድሽው፣ ዋናው ደግሞ የአንቺ ጥንካሬ የአንቺ ጥረት ነው የሚያስፈልገውና ጥንቃቄ የሚያስፈልገውና ገና ነው ያለው። ስለዚህ አሁንም በቅርቡ ቶሎ ቶሎ ክትትል ማድረግ አለብሽ። በተለይ ደግሞ ኃይለኛ የሆነ ራስ ምታት ካለ፣ ብዥታ ካለ፣ ሰውነትሽ የሚያልቅ ከሆነ፣ እዚህ ጡትሽ ስር የመቃጠል ስሜት ካለው፣ ማጅራት የመጨመር ስሜት ሲኖርሽ እንደዚህ በጣም አደገኛ የሆኑ የግፊት ምልክቶች ናቸውና በማንኛውም ሰዓት ቀጠሮ መጠበቅም አያስፈልግሽም። አንደኛ ለዚህ ቀጠሮ ብዙም አይሰጠውም። እሺ ክትትል ማድረግ ነው የሚያስፈልግሽና እንደዚህ አይነት ምልክት ካለ ደግሞ በማንኛውም ሰዓት መምጣት አለብሽ። ሽንም በአግባቡ ስለዚህ የልጅሽ እንቅስቃሴ ነው በተባለሽ እሺ ዶክተር አመሰግናለሁ። እናንተ መጠየቅ የምትፈልጉት ነገር ካለ ዶክተር የእውነት በጣም ነው የምናመሰግነው። እውነት የእናንተን እየደወላችሁ ከጎኗ ሆናችሁ በጣም ብዙ ምክሮችን እያገዛችሁ ናችሁ እና በጣም ነው የምናመሰግነው የእውነት። እና ከዚህ በኋላ ምን መጠንቀቅ አለብን ብለሽ ትመክሪናለሽ? እሷ ዝም ብላ ራሷን ታስጨንቃለች እና እንዳታስጨንቅ ምን ማድረግ አለባት? አንደኛ ያው መጨናነቅ አያስፈልግም። እሺ ፍሬ መሆን አለብሽ። እሺ ዶክተር ያው ያለውን ነገር እኮ ነው የሚያስጨንቀኝ ስልሽ የመጀመሪያ ስመጣ በጣም አሞኝ ስለነበረ በዛ ያው እናንተም ተባብራችሁ ተራበርባችሁ ነው እንጂ ነው የተርፋለሁ ብዬ አላሰብኩም ነበር። ከባድ ነበረ ግን እና እሱ ነው የሚያስጨንቀኝ። አሁንም ምን ይሆን ተስፋዬ ምን ይሆን ወይ ልጄ ሆኔ አንድ ነገር እንዳንሆን እስካሁን ያለው ገና ስለሆነ መድኃኒትሽንም በአግባቡ እየወሰድሽ ከሆነ እስከ መጨረሻ በአግባቡ ከወሰድሽም ችግር የለውም። አይፈጠርም ማለት አይደለም። በማንኛውም ሰዓት ምን ነገር ሊፈጠር ይችላል፣ አይፈጠርም ይችላል እና አንቺ ጥንቃቄ ማድረግ ነው ያለብሽ። መድኃኒቱን በአግባቡ ወሰጂ። እንዳልኩሽ አዳዲስ ነገሮች ካሉ ላብራቶሪ በሰርቶልሻል። አልትራሳውንድ ታይቷልሽም ደህና ነው። ላብራቶሪ ሲሰራ ውጤቱ ደህና ላይ ነው ያለው እና ግን ደግሞ በዛ ይቀጥላል ማለት አይደለም። ልጅ እስከምትወልጂ ድረስ የሆነ ነገር ሊፈጠር ይችላል። ግፊት በጣም መጥፎ ነው። እሺ ልጅ እስካልወጣ ድረስ ብዙ ነገር ይከሰታልና አንቺም ጥንቃቄ ማድረግ ነው ያለብሽ። አዲስ ነገር ካለ በማንኛውም ሰዓት መምጣትና መደወልም ያለሽ። እሺ ዶክተር በጣም አመሰግናለሁ። ያትጨናንቄ ሌሎች መድኃኒትንም በአግባቡ ስለዚህ የልጅሽን እንቅስቃሴን በደንብ አድርገሽ ያዳምጥሽ። እሺ ዶክተር በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም ነው የምናመሰግነው ዶክተር የእውነት በጣም ነው የምናመሰግነው። እግዚአብሔር ያክብርልን የእውነት። እሺ በጣም ነው የምናመሰግነው። ቤተሰብ እንግዲህ እንዳያችሁት በጣም ደስ ብሎኛል የእውነት። ሰላምዬ ጥሩ ተስፋ ተሰጥቷታል የእውነት። እኔ በጣም ደስ ብሎኛል ዛሬ ውድ ቤተሰቦቻችን። እውነት ሰላምዬ ምን ተሰማሽ? እስቲ ለቤተሰቦቻችን አብረውሽ ሲጨነቁ የነበሩ የሆነ ነገር በያቸው እስቲ። እውነት በጣም ደስ ብሎኛል። የእናንተ ጸሎት፣ የእናንተ እንባ፣ የእናንተ ማዘን ማሰብ ረድቶኛል ብዬ አስባለሁ። በጣም ሁላችሁ በየሃይማኖታችሁ እኔ ዱዓ ስታደርጉልኝ ጸሎት ስታደርጉልኝ ነበር። ሁላችሁም ከልቤ እውነት እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ቢያንስ አሁን ሙሉ በሙሉም ባይሻለኝም ግን ደህና ነኝ። መድኃኒቴ በአግባቡ ከወሰድኩኝ በቃ ራሴን ካላስጨናነቅኩ በሰላም እንደምገላገል ተስፋ እንዳለኝ ነግረውኛል። በጣም ደስ ብሎኛል። ማለት በቃ ይሄ እኔ እንኳን ኃጢአተኛ ነኝ፣ ግን የእናንተ ጸሎት የእናንተ ርህራሄ የውና አግዞኛል ረድቶኛል ብዬ አስባለሁ።
አመሰግናለሁ። ቤተሰብ በጣም ደስ ብሎኛል ዛሬ እንግዲህ የደስታዬ በቃ በጣም የእውነት በቃ ፈጣሪ ጸሎታችን ሰምቶናል። የእውነት እንደኛ የተጨነቃችሁ በእውነት በፈጣሪያችሁ በአምላካችሁ ተስፋ አድርጋችሁ ይሄ በቃ የደስታ ምን ልበል በቃ በእውነት ቃላት የለኝም። ዛሬ በቃ ከደስታዬ የተነሳ በጣም በጣም ሰላም የእውነት ከምንም በላይ ለዚህ ነው አትጨናነቂ፣ ነገሮች ለበጎ ይሆናሉ፣ ሁሉም ነገር ያልፋል ስልሽ የነበረው አየሽ። ለዚህ ነው አሁንም ከዚህ በላይ ተስፋ እንዳቆርጪ። ችግር አለ ማለት ያው ችግር ካለ እንመጣለን፣ ጸበሉም እንዳታቆሚ በቃ ሁሉም ነገር አሁን እኔም እስከ መጨረሻው ከጎንሽ ነኝ። በሰላም ልጅሽን ታቅፊያለሽ፣ ልጃችን ይመጣል። ኔክስት ልጃችን ምንድነው እንዲሆን የምትፈልጊው? ካሜራማን ቤተሰብ ግን ጾታ ላይ ማለት ነው እየደበቀችኝ ነው። ምን እንደሆነ እኔ እንዳላይ እየተከለከልኩኝ ነው። እኔ ወንድ ይሁን ሴት ይሁን እርግጠኛ አይደለሁም። እስካሁን ምንም አላወኩም። ጾታ ግን ያው ሁሉም የፈጣሪ ፍቃድ ነው። ግን ጤነኛ ሙሉ አካል ያለው ልጅ ከሰጠኝ እግዚአብሔር ይቀበላል። ሴትም ይሁን ወንድም ይሁን ችግር የለውም። ግን አንቺ ግን ደግሞ ማን ቢሆን ይሻላል? ምን ቢሆን ይሻላል? ቢሆን ደስ የሚለኝ ወንድ። አይ በቃ እኔ ሴት ትሁን በቃ እኔ በቃ ማለት ወንድ ቢሆን ደስ ይለኛል። እኔ ደግሞ ሴት እንድትሆን ነው። ምክንያቱም ሴት ልጅ ወደ አባቷ፣ ወንድ ልጅ ወደ እናቱ አይደል የሚባለው። ስለዚህ ሴት ብትሆንልኝ ይሻላል። ሴትም ትመጣለች አታስብ። ግን መጀመሪያ ወንድ ሲሆን ሴቷን እየቀጣ ያሳድጋታል። አይ እንደዛ ወደዛ አትልም። ስለዚህ አይ ዋናው እንትን ነው እንደዛ አባባል ነው ባይዘው ወይ በዚህ እኔ አሁን አላምንበትም። ለምን? ያው ዋናው አስተዳደግ ላይ አሁን ልጅ አስተዳደግ ላይ በስነ ስርዓት ቀርጸሽ ካሳደግሽው ሴቷ እንደ ወንድ ጀግና፣ ብዙ ሴቶች እኮ ከወንድ በላይ ጀግና የሆኑ ሴቶች አሉና እኔ ጀግና ሴት እንድትሆንልኝ ነው የምፈልገው አይደል? እሺ በሰላም እንገላገልና ያለኝ ሁሉም ነገር እናየዋለን። ምን ችግር የለውም። ግን ያው ደህና ከሆንኩኝ ጸዋታ አሳውቃችኋለሁ። ቤተሰብ እንዴ ጸዋታ አሳውቂን እያላችሁ ጻፉልን እስቲ ውድ ቤተሰቦቻችን እንወቅ እንጂ እኔም ተጨነኩኝ። ቤተሰብ እየተነገረኝ አይደለም የእውነት እንዴ ሰላም ይነገረኝ። በቃ እኔ ሴት ልጅ እፈልጋለሁ ገና እኮ። ታዲያ እኔስ መች ተረጋጋው? ይመጽያው እየሄደ ነው። ሰላም ግን አንድ ነው። ግን ሰላም ቤተሰብ የነገር ሁለት እንዳይሆን ወንድም ሴትም በቃ ወንድም ሴትም ይሁን በቃ ቤተሰብ ባንዴ በቃ ቤታችን ይሞላል ማለት ነው። በቃ ሁለት አለን፣ ሁለት ይጨመር አራት እንሆናለን። ኔክስት ደግሞ ሁለት ስድስት እንሆናለን። በቃ ደርዘን እንሙላ በቃ እኔ አሁን በቃ መጀመሪያ በሰላም እግዚአብሔር ከዚህ ይገላግላይ። ባይዘወይ ቤተሰብ ዶክተሩ ያለችውን ሰምታችኋል አይደለ? ያ ነገር ስሰማ ቀወጥኩት ነው የምላችሁ። ሆስፒታል ውስጥ አልተቀረጸም። ስቀውጠው ሰው ምን ተፈጠረ ብሎ ነው የመጣውና በእውነት ደስታዬ ዛሬ በጣም ከምንም በላይ ፈጣሪ ይመስገን። የእውነት በጣም ደስ ብሎኛል። የእውነት ይሄ ለእግዚአብሔር ለፈጣሪ ምንም አይነት ቃል የለኝም። የእውነት በቃ ከዚህ በላይ ደግሞ በሰላም ትንሽ ጊዜ ነው የቀራት። ልጇን አቅፋ ደግሞ ያው ደስተኛ እንደምንሆን ተስፋ አደርጋለሁ። ባለሙሉ ተስፋ ነኝ። ሰላምዬ ከዚህ በኋላ አትጨናነቅም። አሁንም በቃ ትንሽ እኔ ነኝ እንጂ በጣም ደስተኛ እየሆንኩ ያለሁት እሷ ትንሽ ውስጧ ቅሬታ አለ። ግን ደግሞ ሙሉ በሙሉ ቅሬታን ከውስጥሽ አስወጪ እያላችሁ ጻፉልን። የሆነ መፍትሄ እንፈልጋለን። ብቻ አሁን ካለሽበት ቤት ካለንበት ወጥተን የተሻለ